ጎበዝ ጎበዝ ጎበዝ። በጣም አስፈሪ ሰዓት እኮ እየመጣ ነው። ይህ ማለት ከስፔን ከጣሊያን እንዲሁም ከቱርክ ድሮኖች ጭምር አጅበው እርዳታን አጅበው ይሄዱ ወደ ጋዛ ይሄዱ ያሉ መርከቦች አሉ። እስራኤል ደግሞ በተቃራኒው አትቀበልም። ይሄንን እርዳታ የምትቀበል አይነት አይደለችም። እንግዲህ አሁን ምን ሊፈጠር ይችላል? እነዚህ መርከቦች ሲደርሱ እስራኤል ከለክላለሁ ስትል ምን ይጀመራል? ጦርነት ይጀመራል። እስራኤልስ ትመታለች። ከዛስ እነ ስፔን እነ ጣሊያን አውሮፓውያኖቹ ምን ሊሆኑ ነው? አሜሪካስ? እሺ አሜሪካ ከእስራኤል ጎን ነች፣ ምንም ጥርጥር የለውም። ማን ከማን ጎራ ነው የሚሰለፈው? እስራኤልስ አሁን አጣብቂኝ ነገሮች ውስጥ አልገባችም ወይ? በጣም የሚያስፈራ ነው። ከሰዓታት በኋላ የሚሆን እንግዲህ ታስቦ የሚታሰበው እስራኤል ነገሮችን አቅልላ ለጋዛውያን ቢደርስ እርዳታው ጥሩ ነው ብዬ አምናለሁ። ግን አስፈሪ ነገር አለ። ይሄ ነገር እስራኤል ተኮሰች መታች ማለት ነገሮች ሁሉ ተደበላለቀ ማለት ነውና በጣም የሚያስፈራ አካሄድ ነው። እንግዲህ እየሄዱ ያሉት በድፍረት ፍሪ ፓሌስታይን እያሉ ምን ሊሆን እንደሚችል በጣም ያስፈራል። እውነት ያስፈራል። ሰላም ለዓለማችን። ኮፒ ሊንክ ሼር ፎሎ